ሰላም እንዴት ናችሁ? እንግዲህ ይሄንን ቪዲዮ ስታዩት ማታመጭብን ነገር የለም እንደምትሉኝ ተስፋ አደርጋለሁ። እንግዲህ ሚሽናሻ ወይም ቤንሻንጉል ጉሙዞች ምንድነው እንደዚህ የሚያምርባችሁ? ምን በልታችሁ ነው እንደዚህ የሚያምርባችሁ ከለራችሁ ምናምን ለምትሉኝ ሰዎች ነው ይሄ ቪዲዮ። እንግዲህ ዛሬ ደግሞ ስለ ከማ አሰራር ነው ማሳያችሁ። ከማ ወይም ካዋ እንዲሁም ደግሞ በኦሮሞኛ ሴዶ በመባል የሚታወቀው ምግባችን ነው። በመጀመሪያ ይሄንን ያሾተሬ ግብአት እናዘጋጃለን። ዘን ተቀቅሎ ውሃውን ልክ እንደዚህ ካጠለል ነው በኋላ ባለፈው እንግዲህ ያሳየኋችሁን ቪዲዮ ላይ ያሳየኋችሁን ከማ ወይም ካኦ እንደዚህ እንለቅመዋለን። ዘን ሚጥሚጣ፣ ነጭ ሽንኩርትና ዝንጅብል እንዲሁም ሌሎች ቅመሞችን ጨምረን ልክ እንደዚህ እንፈጨዋለን። ይሄ ልክ ላም ሲልልን ቀጥሎ ደግሞ ከማውን እዛው ላይ ትኩሱ ላይ እንፈጨዋለን ማለት ነው። ከማው እንግዲህ በደንብ ጉልበት የሚፈልግ ነው። አክስቴ ያልተቻለችም እዚህ ጋር በደንብ እስኪልምልን ድረስ እንደዚህ ባማረ መልኩ ትፈጨዋለች። ዘን ከአንድ ቀን በፊት ቀድሞ የተቦካ ከሜራ ከጤፍና ከበቆሎ የተዘጋጀ ሊጥ ይኖረናል። ከዛ ልክ እንደዚህ ባማረ መልኩ ታገነፋዋለች። በደንብ እጅ ይፈልጋል። ከዛ በኋላ ባህላዊ ቃለን ማራ በመባል ይታወቃል። እዛ ላይ እንዲህ ባማረ መልኩ ጠፍጥፋ ታዘጋጀዋለች። ከዛ በኋላ ሳይቀዘቅዝ ለመብላት እንግዲህ እዚህ ጋር ቅድም ያጠለለችውን ግብአት ከማው ጋር በማቀላቀል እንደዚህ ያማረ ምግብ ታደርስልናለች ማለት ነው። እናም ቤንሻንጉል ስትመጡ አሶሳ ወይ መተከል ይሄን ምግብ ሳትቀምሱ እንዳትሄዱ። በተለይ ለጨጓራ በሽታ በጣም ቆንጆ ነው። ቴንክ ዩ ሶ ማች